ይሄን የመሰለ ብስኩት እንዴት በቀላሉ በቤታችን ውስጥ መስራት እንደምንችል ላሳያችሁ ነው ይሄ ቪዲዮ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ እጠይቃለሁኝ። መንቢ ነኝ። ይሄን የመሰለና የተለያየ አዝናኝ፣ አስቂኝ፣ ጠቃሚ መረጃዎችን ወደ እናንተ ስለማደርስ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ እንድታበረታቱኝ በትህትና እጠይቃለሁኝ። እዚህ ጋራ ዱቄት አለ። ዱቄቱ ኖርማል ዱቄት ነው የተጠቀምነው። እዚህ የዳቦ የሚሆን ዱቄት ነው። ነገር ግን ለራሱ ለብስኩት የሚሆን ዱቄት ከገዛችሁ ውሃ ወይ ደግሞ ወተት ብቻ ነው መቀላቀል የሚጠበቅባችሁ። ሌላ ሁሉ ተቀላቅሎ የተስተካከለ ነው። እኛ እዚህ የተጠቀምነው ለዳቦ የሚሆን የፍርኖ ዱቄት ነው። ውስጡ ላይ ወተት አድርገንበታል። እንደ ምርጫችሁ በውሃ ማብካት ትችላላችሁ። ወተት፣ ጥቁር አዝሙድ እና ቤኪንግ ፓውደር፣ ትንሽ ጨው፣ ትንሽ ስኳር ለጣዕም ያህል አድርገንበታል። እንደዚህ በደንብ ተቀላቅሎ እጅ ላይ እንደማይጠባበቅ እስኪሆን ድረስ መቦካት አለበት። ኩፍ እስኪል አልጠበቅንም። እንደናንተ ምርጫ በእርሾ አብኩታችሁ የኮመጠጠ አርጋችሁ መስራት ከፈለጋችሁ ኩፍ እስኪል መጠበቅ ትችላላችሁ። ከዛ እንደዚህ በትናንሹ ትቆራርጡታላችሁ። ከዛ በኋላ እንግዲህ ዋናው ትሪክ ምንድነው? ወደ ዘይቱ ስንመጣ ዘይቱ በጣም መጋል የለበትም። በጣም ከጋለ እላዩ ይበስልና ውስጡ ደግሞ ሊጥ ሆኖ ይቀራል። ስለዚህ ልክ እንደዚህ ሞቅ ባለ ዘይት ላይ ነው የምናደርገው። በራሱ ጊዜ እየሞቀ ዘይቱ ይሄድና እንደዚህ በብል እያደረገ ይመጣል ማለት ነው። የዛኔ እየሞቀ በራሱ ላዩንም ውስጡንም ቀስ እያደረገ ያበስልልናል ማለት ነው። በጣም በጋለ ዘይት ላይ አለማድረግ ዋናው ነገር ነውና እንደምትመለከቱት ፍክት እያለ በራሱ ጊዜ ቀስ እያለ እየበሰለ ነው። ውስጡም ውጩም ለሰስ ባለ በጣም ባልበዛ እሳት ነው የተጣደው። ስለዚህ እንደዚህ አምሮና ቀልቶ ፍክት ብሎ ኮሽ ኮሽ የሚል ቆንጆ ጣፋጭ ብስኩት ሆኖ ወጥቷል። ስለዚህ ይሄንን በሻያችሁ፣ በቡናችሁ፣ በወተታችሁ በምርጫችሁ መብላት ነው። በጣም በትንሽ ደቂቃ ነው የተሰራው። ተቦክቶ ወዲያው ነው የተሰራው። እንደናንተ ምርጫ አብኩታችሁ አቆይታችሁ የኮመጠጠውን መስራት የምትፈልጉ እንደዛ ማድረግ ትችላላችሁ። ይሄኛው ግን ወተት፣ ጥቁር አዝሙድ፣ ቤኪንግ ፓውደር እና ትንሽ ውሃ፣ ትንሽ ስኳር፣ ትንሽ ጨው ነው የተደረገበት። ይሄን ይመስላል። በሻይ እኛ እንጆ ያደርገናል። ብርድ ወቅት ላይ በተለይ ይሄንን የማይፈልግ አይኖርም። ይሄንን አድርጋችሁ ኢትዮጵያዊ ቤት ማድረግ ትችላላችሁ። እጣናችን እዚህ ጋር ሞቅ ሞቅ ከሰል እና በጣም በሚጣፍጥ ሁኔታ በልተነዋል። እናንተም ሰርታችሁ ቤታችሁ ላይ ኢንጆይ እንድታደርጉ እላለሁኝ። አመሰግናለሁ ስለተመለከታችሁ እስከ መጨረሻው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። እንደገና አሳስባችኋለሁኝ ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩኝ። አመሰግናለሁኝ። ቻው